አለ ሌላ ቫልዩ አለ ሰውነት ማለት ነው እንግዲህ እዚህ ጋር አሁን ወደ ሙያውም እየመጣን ነውና የፕላስቲክ ሪኮንስትራክቲቭ ኦር ኮስሜቲክ ብዙ ስም አለው ያው ሁሉም እንግሊዘኞች ናቸው አራሚ አስዋቢ እንግዲህ አንተ ምንድነው ይሄ ሙያ ምንድነው ሙያው ራሱ እኮ ገና በደንብ ያላወቅነው ሙያ ይመስለኛል እስቲ ሙያው ምንድነው የሚለው ነገር ከነ ታሪኩ ትንሽ በእንግሊዘኛ የሚጠቀሙት ፕላስቲክ ሲሉ ከግሪክ ቃል ነው የሚመጣው ፕላስቲኮስ ከሚለው ቃል ነው which means to change ማለት ነው እሺ መለወጥ አለ እሺ እኔም አስተማሪ ዋናው ቸርመኑ ግሪክ ነበረ እሱ ጋር በመማርበት ጊዜ ነው ለካስ ቴዎድሮስ ራሱ የአማርኛ እንዳልሆነ የግሪክ ቃል እንደሆነ የተረዳሁት እሺ እሱ ደግሞ የእግዚአብሔር ስጦታ ማለት ነው ቲዮ ጋድ ነው ድሮስ ስጦታ ነው ማለት ነው እሺ ፕላስቲኮስ ማለት መቀየር የመቀየር ቀዶ ጥገና እሺ በትክክል ሪሊ ስትለው ለስም አይመችም ስለዚህ ነው ፕላስቲክ ሆኖ የቀረው ማለት ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጀሪ ያሉት አንደኛው ፓርት ጥሩ ስም አይ ቲንክ የተሻለ ስም ሊገኝለት ይችላል በየገምታለሁ ግን የሰውን አካል በመቀየር either ለውበት ወይም ደግሞ ለጥገና ለተግባር so form and function እንላለን በእንግሊዘኛ so ፕላስቲክ ሰርጀሪ አሁን እኔ ራሴ ጀነራል ሰርጀሪ ያጠናው ሳለ አላውቀውም ነበር ነጠል ያለ ስለሆነ የሚታየኝ የማስበው ውበት ብቻ የቅንጦት ብቻ ብዬ ነበር መገምተው የነበረው በድንገት ሮቴሽን በመሰራበት ጊዜ ነው አይኔ የተከፈተው ሶ የእጅ ስራ አለው የክሬኒዮፌሻል ስራ አለው የመላው ሰውነት ስራ አለው ትንሽ ነገር ሊሆን ይችላል ወይም ደግሞ ካሉት ቀዶ ጥገናዎች ሞስት ኮምፕሊኬትድ ሊሆን ይችላል በቃ በጣም ቫራይቲ ያለው ነገር ነው እና ለዛ ምክንያት ነው እኔም መጨረሻ ላይ እሱን የመረጥኩት ማለት ነው እንጂ ከዛ በፊት ወደ ካርዲያክ ሰርጀሪ ነበር ያሰብኩት የልብ ቀዶ ጥገና and የልጆች ልብ ቀዶ ጥገና the most difficult እሱ ነው በሚለው በኢጎ የራሴ ኢጎ ነው እንጂ እንትኑ አለ በኢጎ እዛ ነበር ማተክረው በድንገት በቃ ድንገት አሁን ቁስል ቢፈጠር ኢንፌክሽን ቢፈጠር እንዴት ነው ማተርፈው የሚለውን ሲመጣ ፕላስቲክ ሰርጀሪ ነበር የምንጠራው እና በጣም አስቸጋሪ ሰዎች ነበሩ አሜሪካ በቃ አይመጡ because ብዙ ክፍያ ስለሌለው ለዚህ እና ለምንድን ነው የምጠራቸው እኔ መማር አለብኝ በቅድሚያ ብዬ ፕላስቲክ ሰርጀሪ ሮቴሽን ሰራውኝ ገና የመጀመሪያ ቀን እንደዚሁ ላይክ የሚሰሩትን ሳይ ጎመን በጤና ብዬ ነው ወደዚህ እንትን ያልኩት ማለት እና በብዙ መልኩ ስታየው የሌላው ሰርጀሪ አሁን ነፍስ ለማትረፍ ነው የፕላስቲክ ሰርጀሪ አንዳንዱ ነፍስ የማትረፍ ቢኖረውም አብዛኛው ፋንክሽን ለመመለስ ወይም ውበት ለመስጠት ነው እና የኛው ኳንቲቲ ኦፍ ላይፍ የኛው ኳሊቲ ኦፍ ላይፍ ነው በብዙ ገጽታ ሳይው ይሄኛው ምን እንደምሰራ ራሱ አላቆም ለምሳሌ ብዙ ትሮማ ምናምን ሰራለን አደጋ ምናምን ተተኩሶ ምናምን ይመጣል መኪና ግጭት ምናምን ነገር አብዛኛው ሶሻል ዲዚዝ ነው የሚታኮሱት ይሄ ድራግ የሚሸጡት ምናምን ባሩስ ገብተው የሚታቁ ምናምን የሚጣሉት ነው ጦር ሜዳ አይደለም ያው አሜሪካ ጦር ሜዳ አይደለም ሁለተኛው ደግሞ ድራንክ ድራይቪንግ ነው እሱም ጦር ሜዳ ነው በቃ ላይፍ ስላቃተው ይጣጣና ይነዳል ከዛ 3-4ቱን ይመታል አብዛኛዎቹ እንደዛ ናቸው ስንት ተረባርበን አትርፈናቸው ምን ብላቸው ምን ካረግን በኋላ 5 አመት ውስጥ አንድም ሰው አመሰግናለሁ ብሎ የነገረን የለም ሰድቦን ምናምን የሚለው ታካሚ ብዙ ለፍተን ማታ ሁሉ በቃ እንቅልፋተን የለፋናቸው ማለት and አንዳንድ ጊዜ ደግሞ ታገኛቸዋለህ ተመለሰው ሲመጡ እንደገና ሰው ገለው ሲመጡ ወይም እነሱ ተተኩሰው ሲመጡ ሶ ይሄ አጥፊውን እንደገና እንዲያጠፋ ማስቻል ነው ያስቻልነው ነው ሶ እውነት እየጠቀምን ነው ወይስ እየጎዳን ነው የሚለው ነገር ያሳስበኝ ነበር የፕላስቲክ ሰርጀሪው ደግሞ ሲመጣ የኳሊቲ ኦፍ ላይፍ ነው ሶ አንድን ሰው ከአካላ ጎደሎነት ስሜት ማላቀቅ ማለት ነው ሰው የሚመስለው ይሄ ቲቪሲ የቅንጦት ይመስላል ግን አይደለም አለ የሱ ፍራክሽን ግን ዋናው ስራ ላይ እንዳየሁት የሰውን አሁን ለምሳሌ አፍንጫው ተሰብሮ እንደዚህ የተጣመመ ቢሆን አንደኛ ትንፋሽ ባንድ በኩል ሊያጥረው ይችላል ማይግሬን ሊይዘው ይችላል እሱ ህመሙ ፓርት ነው ከዛ ባሻገር ግን መንገድ ላይ ሲወጣ ሰው የሚሳደበው የሚለው የሚናገረው ምናምን ነገር ህይወቱን በሙሉ ሊያመስበት የሚችለው እሱ ነው ያንን በትንሽ ኦፕሬሽን ስታስተካክልለት
ህይወቱን ዘራኸው ማለት ነው። ከሲኦል ወደ ገነት እንደመሸጋገር ነው። ሶ ያ ነው ወደዛ እንዲስበኛ ያደረገው ማለት ነው። ስለዚህ በጤናና በውበት መሀል ያለ ምልልሶች አለው ወይም ሁሉ ጊዜ ከእያንዳንዱ የተወሰነ ፐርሰንት አለው ይሄ ሙያ ብዙ ሰዎች እና እዚህ ሙያ ላይ እንግዲህ ሙያው ይሄ ነው። አጠቃቀሙ ላይ ያው ብዙ ነገሮች ይነሳሉ። እርጅና፣ የሰውነት ምናምን ብዙ ምናልባት አንዳንዶቹን እናነሳለን እና የዚህ ሙያ እንግዲህ ከኤቲክስ አንጻር ከምግባር ከስነ ምግባር አንጻር ይሄ ሙያ ለዚህ ሲውል ልክ ነው፣ ለዚህ ሲውል ልክ አይደለም ተብሎ ድንበር አለው? ምንድን ነው ድንበሩ? ምክንያቱም ብዙ ነገር ላይ አፕሊኬሽኑ ልቅ ሊሆን ይችላል ወይም መስመር ምንድን ነው እሱ? እንደው ምንም ነገር አሁኑ ሁሉም በህይወት ላይ እንዳየሁት ሁሉም ነገር እንዳጠቃቀሙ ነው። ስለዚህ አሁን ይሄ ውሃውን ለምሳሌ ጠቃሚ ነው፣ አስፈላጊ ነው። ከበዛ ግን ይገላል። ወተር ኢንቶክሲኬሽን ይባላል። ፊቴን ሸፍነ ከላይ ከደፋህብኝ ወተር ቶርቸር ነው። ካሉት ቶርቸሮች የባሰው እሱ ነው ትልቁ። ስለዚህ ውሃ ነፍስህን ይዘራል፣ ህይወትንም ሊያጠፋ ይችላል፣ ወፍ ይዞ ይችላል። ሁሉ ነገር እንዳጠቃቀሙ ነው። ሁሉም ነገር ገለባ አለው። ይህን በምጽፍበት ጊዜ አሁን ለራሴ በምጽፍበት ጊዜ ምንድን ነው የምሰራው፣ እንዴት ነው የምሰራው የሚለውን ነገር ላይ ጠንቅቄ የጻፍኳቸው ነገሮች ናቸው። መጀመሪያ ስመጣ በውበት ቀዶ ጥገና ብዙ እምነት አልነበረኝም። ለምን አሜሪካ በምሰራበት ጊዜ ይህን በዚህ ላይ ብቻ የሚሰማሩ ሰዎች ከኤቲክስ ውጭ ነበሩ ብዬ ስላመንኩኝ ማለት ነው። የ75 ዓመት አዛውንት ይመጡና ፊታቸውን ጥርጥር አድርገው $25,000 አስከፍለው ፊታቸው እንደዚህ የተለጠጠ ሆኖ ሰውነታቸው እንደዚህ ያጎረበጠ እሱ ሽወዳ ነው። እና ከተሰራችን በኋላ ሴትዮዋ ስትመጣ እኔ እንደ ተማሪው ነው የማየው፣ ደስተኛ እንዳልሆንሽ አውቃለሁ። ኮምፕሌንት ስታደርግ እንዴ እዩ የበፊትሽ ይሄ ነው። ኦኬ ያው ይሄ ቆንጆ ነው፣ ግን ህይወትሽ እንትን አይደለም። ብዙ አኔቲካል የሆኑ ነገሮች የሚሰሩት ነገር ነበረ እስከሚቀፈኝ ድረስ ማለት ነው። ስለዚህ እኔ ኮዝሜቲክ አልሰራም ብዬ ደምድሜ ነበር የመጣው። የመጀመሪያ ሜይ ቢ ማአት ሰው መልሻለሁ እዚህ ስመጣ አልሰራም ብዬ፣ ምንም በመልክ አትመኑ፣ መልክ ኢሬሌቫንት ነው ምናምን እያልኩኝ። ከዛ አንዷ ታካሚ መጣችና እዚች ጋር ትንሽ ባጭ ነበራት። ምን ይሰራልሻል? ምንም ኮንፊደንስ እዚህ ውስጥ ነው ስላት፣ አንተ በራስህ ነው የምታስበው፣ ለእኔ በእኛ በኩል አስበው፣ ለእኔ ያስፈልገኛል። በቃ ሰው ሲያይኝ በቃ ሳላረጅ ያረጀሁ እና እንትን ይለኛል እና እሱ በጣም ስትለኝ እሺ በቃ እሞክርልሻለሁ፣ ግን ከተሰራሽ በኋላ እውነቱን ኖት ደብቀሽ ምናምን ሳይሆን እውነቱን ትነግሪኛለሽ። ከተሰራሽ በኋላ ዱ ዩ ፊል ቤተር። ከዛ ሰራኋት። ባጭ ዋነሷል። የግማሽ ሰዓት ስራ ነው፣ ብዙ ከባድ አይደለም ምናምን። እሷ ላይ ብዙ እንትን የለም። ከዛ ጠፋች። እውነት ነበረ እንግዲህ ለዚህ ነው ምናምን ብዬ ደምድሜ አልሰራም። ከዛ እንደ አጋጣሚ እሷን የሚያውቃት ሰው መጣና እሷን ታውቃታለህ ሰርታታል ወይ? አይ ናሰር ምንድነው ምናምን። አይ ምን እንደሆነች አላውቅም፣ ኮንፊደንሷ ፏ ብላለች፣ ህይወቷ በቃ አለባበሷ ምናምን ሲነግረኝ፣ ታዲያ ለምንድነው መቻ ያልነገረችኝ ብዬ እስቲ እንደገና ቀስ ብዬ ነው የጀመርኩት ማለት ነው። ሰራውና አያዋለሁ ውጤቱን በዛ ሰው ላይ እነሱ በሚሉኝ ሳይሆን በሁኔታቸው እንደን ሳየው ለካስ ያው አሉ አንዳንድ ጊዜ አልፎ ትክክል ያልሆኑ የሚመጡ አሉ። እዚህ ሀገር ግን አብዛኛው የሚመጣው ግን እውነት አንድ የሆነ ችግር ለመቅረፍ ነው። እንደን አሁን ለምሳሌ አይቼ ወይ ደህና ምንም እንትን እዚች ጋር እንደዚህ አድርግልኝ ማለት አያስፈልግሽም ካለ እሺ ታንክ ዩ ብሎ ይሄዳሉ። ኢትስ ኖት ይህን ያህል አንገብግባቸው አይደለም፣ ሀሳብ ነው። በጣም ፋይን ላይን ነው፣ ግን ኢምፓክቱ በጣም ሲግኒፊካንት ነው። ያንን የኔ ግምገማ ይጠይቃል። አሁን ለምሳሌ አልፎ በአመት 2-3 ሰው አለ የሚመጣ እንደዚህ ማስክ አድርጎ ይመጣል። ብዙ ጊዜ ወንድ ነው፣ አንዳንድ ጊዜ ሴቶች ይመጣሉ፣ ግን ወጣት ነው ምናምን ነገር እና ቁጭ ብሎና እንዲህ ብሎ መንፈሱ ራሱ ያስታውቃል። ምን አፍንጫዬ በቃ በአፍንጫዬ ምክንያት መኖር አልቻልኩም። አሁን እኔ ኤክስፔክት ማድረገው የሆነ ጉግ ማንጉግ ነገር እንደዚህ ነገር ነው። ሲያነሳው ኖርማል ነው። በቃ እንግዲህ ወደ እናንተ ነው የምንልከው እሱን ማለት ነው። ግን ግማሽ ሰዓት ቁጭ ይላል አይለቅም።
አይ እኔ በቃ ስራልኝ በቃ የፈለገ ከፍላለሁ በቃ ስራልኝ እኔ በቃ አሁን ከቤት አልወጣም ትምህርቴን አቋርጫለሁ ሌላ ነገር ያም ቦዲ ዲስሞርፊክ ዲስኦርደር ማለት ነው እሱ ኤክስትሪም አለ እሱም ብነካው ትልቁ የኤቲክስ የመጨረሻው ኤቲክስ ባውንደሪዝ አጠፋው ማለት ነው ለሱ ውጤት ጥሩ እንደማይሆን እኔም ማውቀዋለሁ ማለት ነው አፍንጫው ላይ ስላልሆነ አፍንጫውን ስትነካው ያ ሮንግ ቦታ ሰርጀሪ እንደማድረግ ያህል ነው ወይም ቆንጆ የሆነች ሴት ምናምን የማይሆን ነገር እዚህ ጋር አድርግልኝ ምናምን ካለች ምንም አይለውጥላትም ወይም ደግሞ ብቻ ብዙ ፓርቶች አሉ ዋናው ምንድነው የኔ ስራ ቀዶ ጥገናው መስራት ሳይሆን ኦኬ ይሄን በሰራ አሁን ለሶሻል የሚያስቸግርሽ አካል እውነት ነው አይደለም የሚለውን ራሴን የምደመድመው ቢኮዝ ውጤቱ የኔ ነው እና ካላመንኩበት የፈለገ ቢዘሉ ቢንጠባጠብ አልሰራው ቢኮዝ ተሳስቼ የሰራሁት ጊዜ ወይ በደንብ ሳላነበው ወይ ሳላደርገው የሰራሁበት ጊዜ ኦልዌስ ችግር ይፈጥራል ይመጣሉ ፖስቶ እንዲ ኮምፕሌንቱ ደስታ አልሰጠኝም ሳይሆን በቃ ይሄ እንደዚህ ሆነ ግን ዋናው እሱ ነው አልፎ ተሳሳታለሁ ግን በሂደት የተማርኩ እንዳልሳሳት አድርጌዋለሁ ድንበሩን ማስመር መቻልህ በጣም ራሱ የቻለ እውቀት ነው ከስኪሉ ባሻገር ለማን ነው ትክክል ለማን ነው ትክክል አይደለም የሚል አሁን አንድ ቻሌንጅ አለ ለምሳሌ በአጠቃላይ አሁን የምንኖርበት ዓለም ብሉ ብለው የሚያበሉን ሰው ኢንዱስትሪዎች አሉ ሰው ልጅ ይበላል ደግሞ ክሱ ብለው የሚያከሱን ደግሞ ጂሙ ዳይቱ ምኑ አለ በዚህ መሃል የሰዎች ከዛ ደግሞ ጥሩ ውበት የሚባል በቃ ቆንጆ ማን ነው የሚለው አሁን ወደ አንዳንድ ገጠር ስትሄድ በጣም ካልወፈርክ ቆንጆ አይደለም በቃ ይቀለባሉ ሁሉ ሰዎች ለአመታዊ የውበት ውድድር ማለት ነው ግን አሁን በአብዛኛው በተለይ ከተማ አካባቢ እንግዲህ በተለይ ሴቶችም ላይ ወንዶችም ጋር እድሜም እዛ ውስጥ ገብቶ የብሉና ክሱ ኢንዱስትሪው ራሱ ሰው ላይ የፈጠረው ጫናና ደግሞ የኢሜጅ ፕሮጀክሽን ይሄ ነው ቆንጆ የሚባል ሰው የተፈጠረ ስዕል አለ ይሄ እንዴት ነው ተጽዕኖና ምንድነው ፕላስቲክ ሰርጀሪ ወይም ደግሞ ይሄ ኮስሜቲክ ሰርጀሪ ሊኖረው የሚገባ ሚና ወይም ደግሞ እዚህ ውስጥ መግባት የሌለበት ከባድ ጥያቄ ነው ውስብስብ የሆነ መልስ ነው ያለው ግን ውበት ምንድነው የሚለው ጥያቄ ላይ ሲነሳ ማንም ሰው እስካሁን ድረስ ዲፋይን ያደረገ አላገኘውም የሚያጠግብ እኔ ያየሁት እኔ የምቀበለው አንድ ሰው ከሰው ጋር በሚገናኝበት ጊዜ በሚታይበት ጊዜ ጎልቶ የሚወጣ ውበቱን የሚቀንስበት ሌላ ሰው በመጥፎ እንዲያየው ትክክል አይደለም አንድ ሰው የሰው መልክ አይቶ መገምገም የለበትም ግን ሰው ይገመግማል ሪያሊቲው ተፈጥሮ ነው ውበት እኔ የማየው እንደ ተፈጥሯዊ ጤና ምልክት ብዬ ነው የምቆጥረው አሁን አንድ ሰው ውልግድግድ ብሎ እንትን ሲል ወንድም ሆነ ሴት እንትኑ ባል ሚስት አያገኝም ይሄ ተፈጥሯዊ ነው ቢኮዝ ጤናማ ልጅ ለመፍጠር ጤናማ ሰው መገናኘት አለበት በሚለው ማለት ነው እሱም ብቻ ሳይሆን ሰውም ተመሳሳይነት ይፈልጋል ቢጤ የሚባለው ማለት ብዙ ሰው ካየህ ብዙ ባልና ሚስት ይመሳሰላሉ የሆነ መልካቸው የሚመሳሰል አለ እንዲሁ ስቆጥሮ አንዴ አሜሪካ እያልኩ ይሄን በመመረበት ጊዜ ማለት ነው ወደ 60% ባልና ሚስት አንድ አይነት አፍንጫ የሆነ እንትናቸው አንድ ነው ሰው ራሱን ስለሚወድ ራሱን ጄኔቲክ ስለሆነ ራሱን የሚመርጠው እና ከማህበረሰቡ ተመሳሳይ እንዲሆን ወይም ደግሞ ጤነኛ መልክ ወጣ እንዳይል አዲስ ነገር ለመገንባት አይደለም እዚህኛ ሀገር ያለው እንዳልኩት አሁን ለምሳሌ ወይ አንዱ ጆሮ እንደዚህ ይወጣ ይሆናል በቃ ዛ ወያለው ራሱ ሳተላይት ምናምን ይለዋል ዲሹን ራስ ገባው ምናምን ይለዋል ትንሽ ቀልድ ነው ግን አንድ ሁለት ከተገመበት ያ ልጅ በቃ ሽምቅቅ ይላል አሁን አንድ ሰው ምንም ሳይመስለው መኖር ከቻለ እሰየው ተምሯል ያ ሰው ጎበዝ ሆኗል ማለት ነው ግን አንዳንዱ በዛ ይመታል በዛ ምክንያት ስራ ለማግኘት ወይ ሚስት ለማግኘት ወይ ጓደኛ ለማግኘት ይከብደዋል ህይወቱ አሁን ጭርምት አለበት ማለት ነው የሰው ኳሊቲ ደግሞ የላይፍ ኳሊቲ እኔን እንዳየሁት ኳሊቲ ኦፍ ሪሌሽንሺፕ ኢኩዋልስ ኳሊቲ ኦፍ ላይፍ ነው ሌላ ነገር ምንም የለውም ዕቃ አይደለም ምን አይደለም ከሰው ጋር የምንግባባበት መንገድ ጥሩና ጤነኛ ከሆነ የእኛም ህይወታችን ደስታ ጥሩና ጤነኛ ይሆናል
ሶ እቺ አንዷ ፓርት ነች፣ ሙሉ አይደለም። አንዳንድ ሰው ይመስለዋል በቃ ውብ ብቻ ኮንኩኝ ህይወቴ አይደለም። አክቹሊ እንደውም ዴንጀር አለው። በጣም የተዋበ ሰው ዴንጀር አለው ለህይወቱ ማለት ነው። ግን እኔ የምሰራው አብዛኛው እንዳየሁት ኦልሞስት ወደ ሪኮንስትራክቲቭ ነው የሚገባው። ወይ አሁን ሴት ወልዳ ቆንጆ ነች፣ አካሏ ቆንጆ ነው፣ ምንም ወፍራም ሆነ አይደለም፣ ግን ቦርጩ ይንዘለዘላል ስለተለጠጠ። በቃ ኮንፊደንሷን ይነሳታል፣ ያሸማቀቃታል። ያችን በአንድ ሰዓት ተኩል የሆነች ኦፕሬሽን ማቅረፍ ከቻለች ምንም ይመለስላታል፣ ህይወቷን ያቀለልክ እና ዩ ካን ሲ ደስታዋ ከዛ በኋላ ያለ በቁመናዋ በምናምን ታያለ። የሆነ ወንድ ልጅ እዚህ ጋር ጡት ይኖረዋል፣ ምንም በሽታ አይደለም፣ ግን ጂም ሲሄድ እንግዲህ አስበው እንደዚህ የወጣ ጡት የሴት ጡት ካለው ማለት ነው በግማሽ ሰዓት ኦፕሬሽን በቀላሉ አነሳለታለሁ። በቃ ባክ ቱ ጂም ይገባል፣ ወንድ ምናምን የሚለው ይገባል። የተሻለ ዓለም ቢሆን አይናችን የሽፍን ቢሆን አሪፍ ነበር። ግን የሰው ልጅ ዓለምን ሁሉ ነገር የሚገነዘበው ፕራይማሪሊ በአይኑ ነው። ተመልካችና ደግሞ ፈራጅ ነው። እዛ ላይ ፍርድ ይሰጣል። በጣም አይ ዶሚነንት የሆነ ጭንቅላት ነው ያለን ለአንዳንድ ነገር ይጠቅማል። ስለዚህ ያንን ችግር መቅረፍ መቻል ይህን ደግሞ መቻልም እንደምትችል ማወቅ አለብህ ራስህ ማለት ነው። አንደኛ ያ ሰው የሚያስፈልገው ይሄ ችግር አለውና ችግሩ መቅረፍ አለበት። ሁለተኛ ደግሞ ያንን ችግር በትክክለኛ መንገድ ያንን ታካሚ ሳልጎዳ እንደሚፈልገው ጠብቄ መስራት እችላለሁ የሚለውንም ማወቅ አለብህ። እሱም መገምገም አለ። ካልቻልክ መግባት የለብህም። ሶስተኛ ደግሞ ይሄን በምታደርግበት ጊዜ አሁን ሰው ሃው ኢዝ ቢዝነስ ይለኛል እና አንዱን ልጅ ማቋቋም ይሄን አይ ዶንት ዱ ቢዝነስ አልኩት። ቻሪቲ ነው ማምሮ ያው እንትን ያደርጋል አይደለም። ሙያዬን ለቢዝነስ አልሸጠውም። አሁን ብቸኛ ይሄን ስለምሰራ ብዬ ዋጋዬን እጥፍ ላደርገው እችላለሁ። ምንም ስራ አይቀንስብኝም። ግን ያ ምንድነው የሆነ ነገር ይሄንን የሕክምና ችሎታ ይዤ የሰውን ኪስ እየጎዳሁ ነው ማለት ነው። አካሉን ለማስተካከል ብዬ ኪሱን እየጎዳሁ ማለት ነው። ያንንም ማሰብ አለብህ። ዋጋ ሳወጣ ኦኬ ማን አፎርድ እንዲያደርግ እንዳይጎዳ ትርፋማ መሆን አለበት፣ ስራው እንዲቀጥል እንዲያድግ ለህይወቴም የሚያስፈልገኝን ለልጅ የሚያስፈልገኝን እንዲያሟላ ስራው እንዲቀጥል ሰራተኛ እንዲከፍል ዳሲት ለጉራ መሆን የለበትም። አሁን ሰው ብዙ ብር ሲፈልግ ለጉራ ነው፣ ሌላ ምንም ጥቅም የለውም። በቃ የሆነ ሰዓት በቃ ሮሌክስ ይገዛና ያሳያል አለኝ ለማለት እሱ ባዶ ኪስነት ነው። እዛ ውስጥ አለመግባት። እዛ ውስጥ ደግሞ አሜሪካ ውስጥ እንግዲህ ማቃቸው እዚህ ያደረገ ግን አሜሪካ ማቃቸው ሁሉም ለጉራ ነው። በቃ በተቻለ መጠን ማክሲመም ለማግኘት ነው የሚፈልጉት። ይህ የአሜሪካዊ ባህላዊ የተሳሳተ አስተሳሰብ ምንም ጥሩ ነገር እንደማያመጣ አውቃለሁ። በምንም ላይ በታካሚም ላይ አያመጣም፣ ለዛ ባለሀብት ነኝ ለሚለውም አያመጣም። ስህተት ነው። ከኤቲክስ እንዳልከው አንደኛው ፓርት እሱ ነው። ምን ያህል ነው ቻርጅ ማድረግ ያለብኝ ብለህ አንተን በታካሚ ቦታ አስቀምጠህ ሰውን በምንም ሁኔታ መጉዳት እንደሌለብህ ፈርስት ዱ ኖ ሃርም እንዳለው ማለት ነው ሂፖክራቲስ። በምንም ሁኔታ እንትን ማድረግ ሰው በቃልህ መገኘት መቻል አለብህ። መስራት የምትችለውም በጥንቃቄ በትክክል መስራት። ኢቨን የጎንዮሽ ቢፈጠር እንደምንም ብለህ ያንን ለማስተካከል አድርገህ መጣር፣ እንደገና እንዳይመለስ ሙከራ ማድረግ፣ የሚደጋገም ነገር ከሆነ ማቆም። ችሎታ ከሌለ አንድ ነገር ላይ አልችልም በቃ ሙሉ በሙሉ ኦነስቲ በሚለው ነገር ነው የምቆጥረው፣ ከራስህም ጋር ከሰውም ጋር። ያንን መገመግመው ኖት ሰው በሚለኝ ምናምን ነገር ሳይሆን በምሰራበት ጊዜ ሁሉ ነገር ስሙዝ ከሆነ ያን እየተከተልኩ ነው ብዬ ነው የምቆጥረው። የሆነ የተወዛገበ የሆነ ኩሩኩ የሆነ ነገር ከተፈጠረ በማንም ብሌም አላደርገውም። የቱ ቦታ ነው የተሳሳትኩ ብዬ ነው የማየው። መጀመሪያ ስመጣ ብዙ ነገሮች ነበሩኝ መማር የነበረብኝ። ወይ ኮሚኒኬሽን ትክክል አልነበረም፣ ወይ የሆነ ነገር አገኝለታለሁ፣ ልሳሳት እችላለሁ ምናምን ነገር። ለእኔ የስኬታማነት ምልክት በስነ ምግባርም ሆነ በቴክኒክ ሆነ በምንም ነገር ሆነ
ሁሉ ነገር ስሙዝ ጸጥታ ማለት ነው። ሃርመኒ ያለው ፍሰት አለ። ህይወትም ሆነ ስራም ሆነ ያ ነው ለኔ። አሁን ሰው ደስታ ምንድነው የሚለው ጸጥታ ነው። ከሌላ ይሄ ፍንጣዛ አይደለም፣ ሌላ ነገር አይደለም። ጸጥ ሲል አሸነፍክ ማለት ነው። እንደ ውሃ ማለት ነው። ብሩስ ሊ አባባል አለ። እሱም ከሌላ ፍልስፍና you have to be like water ምናምን ብሎ የሚዘረዝራቸው ነገሮች አሉ። እና ለኔም ህይወት ስኬታምነት እንደ ውሃ ነው የምቆጥረው። ከዛ ጋር ግን የሚነሳው የሰው ልጅ እንግዲህ ያው የተበላሸ ልክ አይደለም ብሎ የሚያስበው የጎደለ የሚለውን ማሟላት፣ ማስተካከል፣ ማረም ያው የሙያውም አንዱ ጥያቄ ነው። ለማድረግም ስትራይቭ የሚደረገው እሱ ነው። ግን ሌላው ደግሞ ኢንሄንስመንት ደግሞ አለ ከዚህ በላይ